በዛሬ ቪዲዮአችን ተማሪዎች ኤክሰርሳይዝ ነው የምንሰራው። ኤክሰርሳይዙ ኳንተም ቲዮሪ ፎከስ የሚያደርግ ሁለት ኤክሰርሳይዞች አሉ። አንደኛው the minimum energy required to cause the photoelectric effect in the potassium metal is 3.69 times 10 to the power of minus 19 joule. Will photoelectric be produced when visible light 520 nanometer and 620 nanometer shines on the surface of potassium? What are the velocities of the ejected electron? ጥያቄው ምንድነው የሚለው ተማሪዎች ፖታሺየም ሜታል አለ። እዛ ፖታሺየም ሜታል ላይ የብርሃን ጨረር ሲያርፍበት ልክ ሜታሉ የብርሃን ጨረር ሲነካው ከዚህ በፊት ኳንተም ቲዮሪ ላይ እንዳየነው ከዛ ምን ይወጣል? ኤሌክትሮን ኢጀክት ያደርጋል። ከምኑ ላይ? ከፖታሺየም ሜታሉ ላይ። ሽት ሜታል አለ የፖታሺየም። አሁን ይሄ ጥያቄ ምንድነው የሚለው ልክ ፖታሺየም ሽት ሜታሉ ላይቱ ሲነካው ኤሌክትሮን ኢንጀክት አርጓል ወይ ወጥቷል ወይ? ከምኑ ላይ? ከሽት ሜታሉ ላይ። ባለፈው ስንማር ትዝ ይላችሁ ከሆነ ዘ ትሬስ ሆልድ ፍሪኩዌንሲ እያለ ልክ ሽት ሜታሉ ላይቱ በሚነካው ጊዜ ከዛ የሚወጣው ፎቶኖች አሉ ብለን ፎቶን ኢነርጂ ድራይቭ አድርገን ነበር። ስለዚህ አሁን ዛሬ ጥያቄው እዚህ ጥያቄ ላይ ምንድነው? ሁለት ጥያቄ ነው። ምን ይላል? will photoelectric be produced? photoelectric produced ሆኗል ወይ? የመጀመሪያው ጥያቄ ይሄ ነው። ወይም ቪዚብል ላይት at 520 በ520 ናኖሜትር እና በ620 ናኖሜትር ላይ ቅድም እንዳልኳችሁ ፎቶ ኤሌክትሪክ ወይም ደግሞ ኤሌክትሮን ኢንጀክት ሆኗል ከሜታሉ ላይ ወይ ጥያቄው። ሁለተኛው what are the velocities of the velocities of ejected electron? ejected electron ማለት ከሽት ሜታሉ ላይ የሚወጣው ማለት ነው። ልክ ሽት ሜታሉ ላይቱ በሚነካው ጊዜ ምን ይሆናል? ኤሌክትሮን ኢሚዲየት ኤሌክትሮን ይወጣል፣ ይፈናጠቃል። ያ ኤሌክትሮኑ ሲፈናጠቅ ቬሎሲቲው ስንት ነው? አሁን ቲዮሪው ግልጽ እንዳደረኩላችሁ ልክ ላይቱ ሲነካው ኢንጀክትድ ኤሌክትሮን ወጥቷል ወይ? አዎ ወጥቷል። ምክንያቱም ኢነርጂ አለ፣ ኢነርጂ ጊቭን ተሰጥቷል። ኢነርጂ ክሬት ከሆነ ምን ሆኗል ማለት ነው? ኤሌክትሮን ወይም ፎቶን ፕሮዲውስ ሆኗል ማለት ነው። አሁን ይሄ ፎቶን ቬሎሲቲው ምን ያህል ነው? እዛ ላይ ኮንሲደር ማድረግ አለብን። what are the velocities of the ejected electron? our focus is the velocity of this photon. መጀመሪያ ጊቨናችንን እናያለን። ጊቨናችን ምንድነው? ጊቨን አለ። ጊቨን ኢነርጂያችን ስንት ነው? 3.69 times 10 to the power of 90 joule. wavelength 1 520 ናኖሜትር wavelength 2 ደግሞ 620 ናኖሜትር። አሁን የምንፈልገው ምንድነው? ቬሎሲቲ በዌቭሌንግዝ 1 እና በዌቭሌንግዝ 2 ቬሎሲቲው ስንት ነው? ቬሎሲቲውን ለማግኘት ከኢነርጂውን እነሳለን ተማሪዎች። ኢነርጂ ማለት ባለፈው ድራይቭ ባደረግነው መሰረት ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ኖት። ፍሪኩዌንሲ ኖት ማለት እቺ ትሬስሆልድ ፍሪኩዌንሲ ነች ብያለሁ። ልክ ላይቱ ሽት ሜታሉን በሚነካው ጊዜ ኢሚዲየትሊ ልክ ሲነካው የምትወጣው ኤሌክትሮን ወይም ፎቶን አልበርት አንስታይን ፎቶን ብሏል። ያቺ ፎቶን የሷ ፍሪኩዌንሲ ቪ ኖት ወይም ቪ ኖት ብለን እንጽፋታለን። ይሄ ምንድነው? ፍሪኩዌንሲ is equal to c over wavelength ነው። ከባለፈው ትምህርታችን ላይ ነው ይሄንን ድራይቭ ያደረግነው። ኤሌክትሮማግኔቲክ ራዲዬሽን ላይ ይሄንን ድራይቭ አድርገናል።
ከዚህ ምን እናገኛለን? ኢነርጂ ኢኳል ቱ ኢነርጂ ማለት ምንድን ነው? በዚህ በፍሪኩዌንሲ ቦታ እቺን ስናስገባት ፕላንክስ ኮንስታንት ሲ ኦቨር ዌቭሌንግዝ። አሁን እኛ የምንፈልገው ምንድን ነው? ቬሎሲቲ። ቬሎሲቲ ማለት እቺ ነች። እቺ ቬሎሲቲ ነች። ቬሎሲቲ ኦፍ ኢጀክትድ ኤሌክትሮን ኢንጀክትድ ኤሌክትሮን የወጣው ኤሌክትሮን ማለት ነው። ቬሎሲቲው ምን ያህል ነው? ሲን ስንፈልጋት ከዚህ ሲ ምን ትሆናለች? ሲ ኢኳል ቱ ሲን ወደዚህ ስናመጣት ዌቭሌንግዝ ታይምስ ኢነርጂ ኦቨር ፕላንክስ ኮንስታንት አትመጣም። ስለዚህ ሲያችን ስንት ትሆናለች ማለት ነው? በዌቭሌንግዝ 520 ከሰራ ነው ዌቭሌንግዝ 520 ማለት 520 ታይምስ 10 ዘ ፓወር ኦፍ -9 ሜትር ማለት ነው። ናኖ ማለት 10 ዘ ፓወር ኦፍ -9 ማለት ነው። ኢነርጂያችን ደግሞ ጊቭን ነው። ኢነርጂያችን እችትና 3.69 ጁል ነው ኢነርጂያችን። ፕላንክስ ኮንስታንት ደግሞ 3.63 ነው ታይምስ 10 ዘ ፓወር ኦፍ -34 ጁል ታይም ሰከንድ። ጁል ሰከንድ ነው። ጁል በጁል ይጠፋል። ይህን ካልኩሌት ስታደርጉት ካልኩሌት አድርገዋለሁ ቅድም እናንተ ጋር ከመምጣቴ በፊት ስንት ይመጣል ውጤቱ? 2.89 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ይመጣል። ይሄ ማለት በ520 ናኖ ሜትር ማለት ነው። በ520 ናኖ ሜትር ቬሎሲቲው ኢንጀክትድ ኤሌክትሮን ወይም ከሽት ሜታሉ ከፖታሺየም ሽት ሜታል ላይ የሚወጣው ኤሌክትሮን የሚፈናጠቀው ኤሌክትሮን 289 ሚሊዮን ሜትር ፐር ሰከንድ ነው ቬሎሲቲው ማለት ነው። ተማሪዎች ሲምፕል ነው። በ620 ደግሞ ተመሳሳይ ነው። በ620 ደግሞ ስንት ይመጣል? 620 ናኖ ሜትር 3.45 ታይምስ 10 ሜትር ፐር ሰከንድ ይመጣል። ቀላል ነው ተማሪዎች። ቬሎሲቲው ማለት ልክ ሽት ሜታሉ ጨረሩ በሚነካው ጊዜ ከሽት ሜታሉ ላይ የሚወጣ የሚፈናጠቅ ምን አለ? ኤሌክትሮን አለ። ፎቶ ኤሌክትሪክ ኢፌክት ብሎ አልበርት አንስታይን የሰራው ኤክስፐሪመንት ላይ ያንን ያረጋገጠው። ፎቶን ምን ይሆናል? ልክ ጨረሮች ሲመጡ እነዛ ፎቶን ከሜታሉ ላይ ይወጣሉ። ልክ በሚወጡ ጊዜ የራሳቸው ምን አላቸው? ስፒድ አላቸው። ያንን ስፒድ ነው እኛ ካልኩሌት ያደረግነው። ዌቭሌንግዝ ተሰጠን። በዛ ዌቭሌንግዝ መሰረት ሁለት ስፒድ አገኘን ማለት ነው። ሁለተኛው ጥያቄያችን ተማሪዎች the following are representative wavelengths in the infrared, ultraviolet and X-ray regions of the electromagnetic spectrum respectively. 1 times 10 the power of -6 meter, 1 times 10 the power of -8 and 1 times 10 the power of -10 meter. What is the energy of photon of each radiation? እዚህ ጋር ጥያቄው አንድ ነው። ኢነርጂ what is the energy? ኢነርጂ ነው ተማሪዎች። ኢነርጂ ስንት ነው? እዚህ ጋር ሁለት ጥያቄ ነበረ። አንደኛው ፎቶ ኤሌክትሪክ ፕሮዲውስ ይሆናል ወይ? ኤሌክትሮን ፕሮዲውስ ይሆናል ወይ? የስ ነው መልሱ። ለዚህኛው የስ ነው መልሳችን። እዚህ ጋር የስ ነው። ፎቶ ኤሌክትሮን ፕሮዲውስ ሆኗል። ከዛ በኋላ ቬሎሲቲ ደግሞ እዚህ ጋር አግኝተናል በመጀመሪያው ጥያቄ ላይ። እዚህ ጋር ደግሞ በተለያየ ሪጅን ኤሌክትሮማግኔቲክ ስፔክትረም በተለያየ ሪጅን ላይ አለ። ዌቭሌንግዙ በተለያየ ማለት ነው። ዌቭሌንግዙ የተለያየ አልትራቫዮሌት አለ፣ ኢንፍራሬድ አለ፣ ኤክስሬይ ላይ አለ። ኢነርጂው ስንት ነው? ዌቭሌንግዝ ሲቀያየር ሁሉ ቀን ኢነርጂ ምን ይሆናል? ኢነርጂ ይቀያየራል። ተማሪዎች እዚህ ጋር ልብ አድርጉልኝ። አሁን አንዳንድ ጊዜ ጨረር እንኳን እንዳይነካን ይባላል። አሁን ወደ ሆስፒታል አካባቢ ስንሄድ
ጨረር ኤክስሬ ጨረር ከሆነ ተጠንቀቁ፣ ከዛ ራቅ በሉ ይባላል። ለምንድን ነው? የኤክስሬ ጨረር ከባድ ነው፣ ዴንጀር ነው። እና ምንድነው ያ ዴንጀር እንዲሆን ያደረገው ዌቭ ሌንግዙ ነው። በዌቭ ሌንግዙ የተለያየ ነው። አሁን ኢንፍራሬድ፣ አልትራቫዮሌት፣ ኤክስሬ ዌቭ ሌንግዝ ሰጥቶናል። ኢነርጂው ስንት ነው አገኘሁት ነው ያለ። ኢነርጂን ካልኩሌት ስናደርግ ኢነርጂ ኢኳል ቱ ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ። ፍሪኩዌንሲ ማለት ምን ማለት ነው? ፍሪኩዌንሲ ማለት ስፒድ ኦፍ ላይት ኦቨር ዌቭ ሌንግዝ። አሁን ጊቨን አለን እኛ። ጊቨናችን ምንድነው? ጊቨን ዌቭ ሌንግዝ 1.0 times 10 to the power of minus 6 meter. Wave length 2 1.0 times 10 to the power of minus 8 meter. Wave length 3 1.0 times 10 to the power of minus 10 meter. አሁን በዚህ በተለያየ ዌቭ ሌንግዝ ኢነርጂው ስንት ይሆናል? አሁን ኢንፍራሬድ ሪጅን አለ፣ አልትራቫዮሌት ሪጅን አለ፣ ኤክስሬ ሪጅን አለ። አሁን በመጀመሪያ ዌቭ ሌንግዝ ኢነርጂው ስንት ይሆናል? ኢነርጂውን ስናይ ኢነርጂ ማለት ፕላንክስ ኮንስታንት ኦቨር ዌቭ ሌንግዝ። ዴራይቭ አድርገን የምናመጣቸው ናቸው ተማሪዎች። አሁን ዌቭ ሌንግዛችን ጊቭን ነው። ፕላንክስ ኮንስታንታችን ጊቭን ነው። ሲ ማለት እቺ ስፒድ ኦፍ ላይት ነች። ኤሌክትሮማግኔቲክ ራዲዬሽን የሚጓዘው በምንድን ነው? ኦር ጨረር የሚጓዘው በስፒድ ኦፍ ላይት ነው። ስፒድ ኦፍ ላይት ስፒድ ኦፍ ላይት ማለት ደግሞ ስንት ነው? ሲ 3.0 ታይምስ 10 to the power of minus plus 8 ሜትር ፐር ሰከንድ ስፒድ ኦፍ ላይት ማለት ይሄ ነው። ስለዚህ ኢነርጂያችን ስንት ይሆናል? ፕላንክስ ኮንስታንት ማለት 3.63 times 10 to the power of minus 34 ጁል ሰከንድ። ዩኒቱን አትርሱ ተማሪዎች። ስፒድ ኦፍ ላይት 3 times 10 to the power of 8 ሜትር ፐር ሰከንድ ኦቨር ዌቭ ሌንግዝ የመጀመሪያውን እናስገባለን። ዌቭ ሌንግዝ ታይም 1 times 10 to the power of minus 6 ሜትር። እቺ ሰከንድ በዚህ ሰከንድ ትጠፋለች፣ እቺ ሜትር በዚህ ሜትር ትጠፋለች። ውጤታችን ምን ይሆናል? ቅድም ካልኩሌት አድርጌው ስለነበር እናንተ ጋር ከመምጣቴ በፊት የዚህ ሪዛልቱ 90.89 times 10 minus 3 ይሆናል ጁል። ዌቭ ሌንግዝ 1 ማለት ኢንፍራሬድ ሪጅን ላይ ነው። ዌቭ ሌንግዝ 2 ደግሞ በተመሳሳይ ካልኩሌት ስታደርጉት ስንት ይመጣል? 90.89 times 10 to the power of minus 80 ጁል ለዌቭ ሌንግዝ 2 ማለት ነው። በዌቭ ሌንግዝ 2 በዌቭ ሌንግዝ 3 ደግሞ ስንት ይመጣል? 90 times 89 times 10 to the power of minus 60 ጁል። ኤክስሬ ሪጅን ነው። ይሄ ዴንጀር ነው በጣም ሬዩ በጣም ዴንጀር ነው። ስለዚህ ተማሪዎች በአጠቃላይ ይህንን ይመስላል። ኢነርጂ እንዴት ካልኩሌት ማድረግ እንደምንችል ዌቭ ሌንግዝ፣ ፍሪኩዌንሲ ይህን ይመስላል ማለት ነው የዛሬ ትምህርታችን። ኤክሰርሳይሶችን የተለያዩ ኤክሰርሳይሶችን በመስራት እናንተም ራሳችሁን ሞር እንድታበቁ እኔ እመክራችኋለሁ። በሚቀጥለው ደግሞ እንገናኛለን።